እጫለሁኝ ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይሄንን ውሳኔ ላሳውቃችሁ ነው ወደናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይሄንን ነገር ለነገራችሁ ብዬ ነውና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግል ላይፍ መኖር ስለምፈልግ ንትርክ ጭቅጭቅ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከናንተ ጋር ሆኜ። ስለዚህ ሁላችሁም የገላችሁን ህይወት እንድትኖሩ ፈልጋለሁ። ሩታም ሄርሜላም መልካም ህይወት እመኝላችኋለሁ። ከዚህ በላይ እኔ ባልቆይ ደስ ይለኛል። እንዴ ምን ማለት ነው ቡዜ? አሁን እናንተ እስክታወሩ ድረስ አዳምጬ ጨርሻለሁኝ። ዴቭም ቡዜም እስክታወሩ ሁላችሁም እስክታወሩ አዳምጫለሁኝ። ይሄ ደግሞ የኔ ውሳኔ ነው። አሁን እናንተ እንድታወሩ ስለማልፈልግ ካሜራማን መሄድ እንችላለን። መልካም ጊዜ ነው። ምን ማለት ነው? ና እንዴ እንሂድ